በአጠቃላይ 139 ሚሊዮን ብር ከ100 ሚሊዮኑ ከዱባዩ ጋር የተረጋገጠ ነው። አጨብጭቡ እልል በሉ። ከሌሎችም ጨምሮ ደግሞ ወደ 170 ሚሊዮን ብር ነው። በአጠቃላይ እግዚአብሔርን አመስግኑ እልል በሉ። እግዚአብሔርን አመስግኑ። መምህር የማርያም ወርቅ ያልብስልን። በእውነቱ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። በቤተ ክርስቲያናችን ለብነት መጥፋት አለበት። ስግብግብነት ከቤተ ክርስቲያናችን መራቅ አለበት እና አባት ግን ከመጡ ብዙ ስራ እየሰሩ ነው ያሉ። ልደተ ቃል አባቶቼ በጸሎት አስቡኝ እስከ ማታ ድረስ መወሰኑ አንድ ትልቅ ውሳኔ ያላለና ለጊዜው እንደ መግቢያ 300 የኢትዮጵያ ሺህ 300 ሺህ ብር ላይቭ ገብቼ ሳይ ግን አባቶችም ማሳዘኑኝ፣ ዳዊትም ማሳዘነኝ፣ ቅድስት ኪዳነ ምሕረትም አሳዘነች። የምታመቻችልኝ፣ ክፉን የምታደርቅልኝ፣ ደጉን የምታቀርብልኝ፣ ስጠራት ቀድማ ፈጥና የምትደርስልኝ፣ ለምኛት አይደለም ሳልለምናት የልቦና የመሻት ቀድማ የምታደርግልኝ ማምላክ ለኔ ልዩ ናት። ከዚህ በላይ ምን ማለት አልችልም። እሺ አመስግነናል። ከ6 ዓመት በፊት ካንሰር አለብሽ ተብዬ ነበር። በካንሰር ህመም ነበርኩ። እንጥጦ ኪዳነ ምሕረት መጥቼ ተጠመቅኩ እና በጸበሏ ዳንኩ የሚል ምስክርነት ነው የሰጡት። እባካችሁ አመስግኑ፣ አጨብጭቡ፣ እልል በሉ። እግዚአብሔር ይስጥልኝ። እጀወት ከምን በአባ ወልደ ገብርኤል ጋር 200 ሺህ እንልካለን። ኧረ እልል በሉ፣ እልል በሉ። ሰንበት ተማሪዎች የት ሄደው ነው? ጋሺ ነው። ሰንበት ተማሪዎች የት ሄደው ነው? አፍጥኗቸው። እነሱ ከሌሉ ጭብጨባ የለም። ባባማን በአባ ወልደ ገብርኤል አማካኝነት ከካንሰር የዳነችው ልጅ በ6 ዓመት ሙሉ ስትሰቃይ የነበረችው በእንጦጦ ኪዳነ ምሕረት ጸበል የተፈወሰችው ይቺ እህታችን ከውጭ ሀገር ደውላ ተፈውሻለሁ ብላ በአባታችን አማካኝነት በአባ ወልደ ገብርኤል አማካኝነት 200 ሺህ ብር እልል በሉ፣ አጨብጭቡ፣ እልል በሉ፣ እልል በሉ። ሁሉንም ንቄዋለሁ ያንተን ቤት መርጫለሁ። ምስጋና በመቅደስ ዝማሬ በማደሪያ ሰዋ ጠዋት ማታ ክብሬ ነው የኔ ጌታ። ያረጃል ያለምዝና ድምፃችሁን ከፍ አድርጋችሁ አንድ ላይ ያረጃል ያለምዝና ጥበብን ሆኖ መና አንተ ግን ያው አንተ ነህ በሁሉ ትጸናለህ። ከጎና ቅመን ያለውን ነገር ሁሉ እሱም ቄስ የማበጠኛቸው ስለሆነ ሊባኖስን ስለዚህ በእሱ በኩል ሁሉ ነገር ማድረግ ይቻላል። 200 ሺህ ብር ለጊዜው አበርክተዋል። አመስግኑ አሮኖች። ምን ሰው ይሆናል? ምን ሰው ይሆናል? ከተማ ሰው ገብቶ ጻድቅ ኢትዮጵያ ታውቋል እምነትሽ ጻድቅ ልቅመስ ሳትለይ ካንቺ ደጅ አስራትሽ አድርጌ ነቅልኝ እናቴ ታምርልኝ ትፍካልኝ ሕይወቴ ሚስጥረኛዬ ነሽ ሚስጥረኛዬ
ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የዕረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ ዓለም ሲከፋኝ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ ዓለም ሲከፋኝ ኪዳነ ምሕረት አንቺ ያለሽ አጠገቤ ጎኔ በዙሪያዬ እንዳለሽ እንደሱ ነው ልቤ እማ የሚያወራሽ አልቅሺ ሲቀድም ነግሬሽ ውስጤ እንደ አባቶቻችን ኪዳነ ምሕረት እመቤት ኪዳነ ምሕረት እመቤት ነይልን ካለንበት ነይልን ካለንበት የልብን ሲያዋዩሽ ሰምተኝ ዝም አትይ ችግረኛን አይቶ ልብሽ አይጨክን ከዓይንሽ አፍጥነሽ ትደርሽለታለሽ ከሐዘን ከመከራ ታሳርፊዋለሽ ኪዳነ ምሕረት እመቤት ኪዳነ ምሕረት እመቤት የእንጦጦ እናቴ እምዬ የምልሽ ኪዳነ የልቤ ሰሚ ነሽ በሄድኩበት አለሽ ተከትለሽኛል ስላለሽኝ ሰላም ይሰማኛል ሚስጥረኛዬ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ እጅሽ የዕረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ ዓለም ሲከፋኝ ኪዳነ ምሕረት አንቺ ያለሽ ቅድም እንደተጠቀሰው ዳዊት ወንድሜ አሳዘነኝ። እውነት ከቀሲስ ጋርና እንደዚሁም ደግሞ ዘማሪ ዲያቆን ፍሬዘርም አብረን ነበርን ለቅሶ ቤት። ግን ስወጣ ከፍርዬ ጋር እየተነጋገርን ነበር። እንዴት ነው ብዙ ሰው አለ እስቲ አይተህ ንገረኝ እያልኩኝ ላይቭ ገብቼ ሳይ ግን
አባቶችም አሳዘኑኝ፣ ዳዊትም አሳዘነኝ፣ ቅድስት ኪዳነ ምሕረትም አሳዘነች እና ወደ ቤት ከምገባ ብዬ ወደዚህ ሩጭ መጣውና ለኔ ደግሞ ከዛ በላይ ናት፣ መግለጽ አልችልም። እዚህ ያላችሁ የሚዲያ ሰዎች፣ ቲክቶከሮች፣ ወንድም እህቶቼ እንደዚህ ደከመኝ ሰለቸኝ ሳትሉ ከጎናችን ስለሆናችሁ እግዚአብሔር አገልግሎታችሁን ይባርክላችሁ። ብፁዕ አባታችንን እግዚአብሔር እድሜና ጤና ይስጥልን፣ እንዲሁም አባቶቻችንንም እድሜና ጤና ይስጥልን። በቅርብ ቀን የሚሞቅ ቤት ውስጥ ትገባላችሁ። አሜን። ያስጨነቀኝ ጠላት ራሱ ተጨነቀ። ወዴት ፋቅር ወዴት ፋቅር ወዴት ፋቅር ወዴት ፋቅር በበያቲነ ሲገለጥ በሰማይ ኃይል ሲገለጥ በሰማይ አብዟን ይቆም ይሆን በፊት
ያጹት ቅዱስ ይሶሙ መባርት ማረኝ ማረኝ መመኪያዬ አርጅቻለሁና በኃጢአት ጎስዬ በኃጢአት ጎስዬ ማረኝ ማረኝ መመኪያዬ አርጅቻለሁና በኃጢአት ጎስዬ በኃጢአት ጎስዬ። ታችን ዛሬ እንግዲህ ደግሞ አረጋውያኗን ልታሽሞነሙን ሁሉንም ቤት እንደምታደርገው አላርለ አሁን ህንፃ ተሰርቶ ምን ተብሎ ወግና ማረግ ይፈልጋል። ቤተክርስቲያን ከጥንትም ጀምሮ በወግ ማረግ የተሞላ ነገር ነው። ስለዚህ በደሳሳ ቤት ውስጥ አታኖርም አረጋዊ አስቀምጣ። እንዲሁ ደግሞ ሰው አሁን እኛ እዚህ ነበር የተጋባን። ስንጋባ አዳራሽ ቢኖር እዚሁ ነበር የምናደርገው። ልክ ለሰርግ ቢባል ለእንትን ቢባል ትልቅ አዳራሽ አለ። አባቶች ቦታቸውን ለቀው ነበረኛ የተስተናገድ ነው። ታስታውሳለህ? አባቶች ለቀው እነዛ ጋር ደግሞ ያሉ ሽማግሌዎች አልነበሩም ታች? እነሱ ጋር ሄደን ነበረ ያኔ ትዝ ይለኛል የሰርጋችን ጊዜ። አሁን የነሱ ማረፊያ ሊሰራ ነው። አይገርም? እኛ ሌት ተቀን ቆመው የሚጸልዩልን አባቶቻችን አገልጋዮቻችን የተስተካከለ ማረፊያ እንዲኖራቸው ክርስትና ቤቱ ሰፋ ብሎ ብዙ ሰው እንዲስተናገድበት የተክሊል ስርዓት የጋብቻ ስርዓታችን የምንፈጽምበት የተከበረ ቦታ እንዲኖረን ይሄ ሁሉ እንዲሰራ ግራውንድ ፕላስ 2 ቤት ጀምረናል። ከዛ ደግሞ አይደለም እንጂ ወደ ላይማ ስንት ፎቅ ነው? ወደ ላይ እኮ 5 ፎቅ ነው። ግራውንድ እኮ ወደ ግራውንድ ታች 2 7 ባይው 7 ደግሞ በጣም ፍጹም ቁጥር ነው። ድንቅ ጊዜ። ስለዚህ በጣም የሚያምር እና ደግሞ 1150 ካሬ ሜትር ላይ ሰፊ ነው። ትልቅ ነው። ደስ ይላል። ቤተክርስቲያን ሰፋ ያለ ግርማ ሞገሱ ያለው የጸዳ ንጹህ ቦታ ነው አይደል? ልጆቻችን የበለጠ የነጻ ቦታ ይፈልጋሉ። አላለ የበለጠ ያማረ የበለጠ ማለት ነው ጥንቁቅ ቦታ ይፈልጋሉ ሲያመልኩ ወደ ቤታቸው ሲመጡ። ስለዚህ የልጆቻችንን ቤት ነው የምንሰራላቸው አይደል? ስለዚህ ከበረከቱ ቶሎ ሳያመልጣችሁ ነው። ዛሬ የሚዘጋ ይመስለኛል። እስከ ነገ የሚጠበቅ አይመስለኝም። ስለተኛ ነው። ነገር ግን ለደብሩ ለአስተዳዳሪ ነው መልእክት ላስተላልፍ ፈልገው። ዛሬ ኦልሞስ 14 ነው፣ መጋቢት 14 ቀን ነው። ከነገ ወዲያ 15 ነው። ረቡዕ ኪዳነ ምሕረት ናት። በኪዳነ ምሕረት ግን በዚያ በተከፈተ አካውንት ላይ ያልተሳተፉ በሙሉ ሰባኪያነ ወንጌል በመድረክ ላይ የሚደረጉበት ጊዜ ያው በዚያ ሰዓት ላይ መግለጫ እንዲሰጥና በትምህርት ወንጌሉ እንዲካሄድ ብሎ እየመጡ መለፍለፍ ብቻ ሳይሆን ካባ ለባሽ ብዙ ሞልቷል። ስራ ስሩ ብለዋቸው ግን አንቺም ዞሮ ዞሮ አክባሩ ዞሮ ነው። ነገር ግን ይህን የተጀመረ ስራ የኢትዮጵያ ሕዝብ ለምን እርዳታ ጠይቃላችሁ? ለምን እነዚህ የሚሉት መስጠት የማይወዱ ስግብግብነት ያላቸው ለማን ነው እየጠየቅን ያለ ነው? የኪዳነ ምሕረት እንዲህ ያለው አካውንቷን የተደረጉ ምን አላት? አካውንቱ እነሱ ያውቁታል። እኛ እኮ እናውቀዋለን። የኪዳነ ምሕረት ያለው አካውንቱ ባንክ ላይ እነዚህም ጎበዞች ናቸው። ትልቅ ህንፃ ሰርተው ሁለተኛ ህንፃ ሲገነቡ እና አባት ከመጡበት ላይ ጀምሮ ግን ብዙ ለውጦች ናቸው። በቤተ ክርስቲያናችን ለብነት መጥፋት አለበት። ስግብግብነት ከቤተ ክርስቲያናችን መራቅ አለበት። እና አባት ግን ከመጡ ብዙ ስራ እየሰሩ ነው ያሉ። እናንተ መነኮሳትን ተባበራችሁ
የመስራት የመደገፍ ኃላፊነት አለባቸው። አስተዳዳሪው ጎበዝ አስተዳዳሪ ነው የመጡት፣ ልንደግፋቸው ይገባል። እኔ ማንንም አያሸንፈኝም እሰማለሁ። በሙግት አባይን በጭልፋ እንደመስፈር ማለት ነው። ዝም ብዬ ስጎለት ምን እንዳይመስላችሁ እያንዳንዳቸው የሳይኮሎጂ ሰው ነው እንደሚሰራ እንደሚለፈሽፍ ህጉ ስትሄድ እኮ ወደ ህግ ላይ በአንድ ሰው መስመር ላይ የምትታገድ ማለት ነው። እናንተ ግን ለኪዳነ ምሕረት ብላችሁ 3 ቀን እየደከማችሁ የነበራችሁ ሁሉ ኪዳነ ምሕረት የበለጠ ካላችሁ ንብረት የበለጠ ንብረት ትስጣችሁ ነው። እርግጠኛ ነኝ ትሰጣችኋለች። አትጠራጠሩ፣ አትጠራጠሩ። የአዲስ አበባ ህዝብ ገና ብዙ አልሰማም። እኛ ደግሞ በሚሰማበት መንገድ ላይ እንዲሰማ እናደርገዋለን ማለት ነው። ስለዚህ እንደተደረገ ይሄ የእነማህ ወሬ እያንጠለጠላችሁ ባትመጡ መልካም ነው። ማንንም አንፈራም። እውነቱ ይዘን እስካለ ድረስ እናሸንፋለን። የልማት ኮሚቴ ያላችሁ ሁሉ ጠንክራችሁ በወኔ ስሩ። እንደየተባልን እንዴ አለበለዚያ እናንተ በረሃ ብትገቡ ልትሆነ ነው። ወኔነት ያስፈልጋል፣ ትዕግስትነትን ያስፈልጋል። የአስተዳደር ስራ ለሁሉ እኮ ማስደሰት አይችልም። ለአንድ ነው የሚሆነው ማለት ነው። ምዕመናን ከዓለም በሙሉ ለእንጦጦ ሐመር ኪዳነ ምሕረት እንኳን ገንዘባቸው ስጋቸውና ነፍሳቸው ያስረክባሉ። እርግጠኛ የምነግራቸው ሰው ይህ የሚያደክሙ ሰዎች አንዳንድ እኮ የልጆቻቸው ማስተዳደር የማይችሉ የራሱ ቤት ማስተዳደር የማይችል የእግዚአብሔር ቤት ማስተዳደር አይችልም ነው የሚለው። ስለዚህ እኒህ አባት ማነው ስማቸው ንገሩ። አሁን ቁሞ የነበረ በአንዳንድ ምክንያት ላይ ተልፈስሶ የነበረ ህንፃ እንዲጀመር ስላደረጉ እናመሰግናቸዋል። ጠንካራ አለ። የቁጥጥሩ ክፍልም ልጅም አለ፣ ጠንካራ ነው። እያንዳንዱ ይከታተላል፣ ያያል። እያንዳንዷ ኢንፎርሜሽን እያመጣ ለመንበረ ፓትርያርክ ያቀርባል። እርግጠኛ ማምለጥ አይቻልም። እናንተ መነኮሳትን በጣም የተባረካችሁ ናችሁ። ህዝቡ የሚወዳችሁ ነው። ህዝቡ ያከብራችሁ ነው። አለባበሳችሁ ያምራል፣ አካሄዳችሁ ያምራል። እንዳማራችሁ በደስታ እንድትኖሩ እንመኛለን። እነሱ በአማረ ቤት እየወደቁ እናንተ በሽንት ቤት ስንት ዓመት የተሰነጠቀ ቤት ላይ ተቀመጡ ማለት ወንጀል ነው፣ ስህተት ነው፣ ስህተት ነው። አትፍሩ። አሁን እኮ ጎናችን ለሚመጣው ረገድ ፍቅር የታየ ያንተ ፍቅር በርዶ የአይሁድ እሳት ሞቅ ያንተ ፍቅር በርዶ የአይሁድ እሳት ሞቅ በነፃነት ልኖር ነፃ ያወጣኸኝ ውለታህን ትቼ ከጥፋት መንደር ነኝ። እኔ እንደበደልኩ የበደለ የለም፣ እኔ እንዳሳዘንኩ ያሳዘነ የለም። የዓለሙን በደል ኃጢአት ሰምቻለሁ፣ ከኔ የበለጠ የበደለ ማን ነው? ከኔ የበለጠ ያሳዘነ ማን ነው?
እኔ እኮ እንደ አይሁድ ቆሜያለሁ ልከስህ ዳግመኛ በመስቀል ገርፌ ልሰቅልህ ሳዶርና ላዶር ዳናት ወዴራ ሮዳስን ይዣለሁ ሆምጣጤ መራራ ሮዳስን ይዣለሁ ሆምጣጤ መራራ እንደየአገልግሎታችን ምክንያቱም እኛ ከኛ ለህሊናችን ካልሆነ በተቀረ ከምንም በላይ የልባችንን መሻት የውስጣችንን ፍላጎት የሚሰጠን እግዚአብሔር ነው። በእውነቱ እኛ ቀንም ሌሊትም ደክማችሁ አሁን በተለይ እንግዲህ ከዓርብ ዕለት ጀምሮ ብቻ ሳይሆን ይሄ ፕሮግራም ከተጀመረበት ቀን አንስቶ ስለ እውነት ከሆነ እኔ በምን አይነት ሁኔታ እንደምንገልጽ እንቸገራለን። የትሩፋት ስራ የሚሰሩ የበጎ አድራጎት ስራ የሚሰሩ እኛን የሚገርመን ሲናገሩ የማይደክማቸው ለሰዓታቸው ለጊዜያቸው የማይሳሱ ነገ ታመን ልንተኛ እንችላለን ብለው የማይሉ ህመማታን ሁሉ የሚያስወግደውን እግዚአብሔርን በመተማመን እንግዲህ አርቲስቶችን ያው እኔ ባገኘሁት አጋጣሚ በሚችለው አቅም ሁሉ እነሱ በልባቸው ውስጥ እመቤታችንን እያዩ ደስ ብሏቸው ቢያገለግሉም እኛ ሀሳቡን ለመግለጥ ባገኘነው አጋጣሚ ለመናገር ሞክረናል። አሁን እንግዲህ በእውነቱ ዘማሪያኖቹ እኔ ያልገለጥኳቸው እግዚአብሔር የሚያውቃቸው አሁን እነ ዘማሪ ጥንታዊው እነ ፍቃዱ አሁን የተያየ ነው በእውነቱ ከሆነ ማለት ነው። ከዚህ በፊት ብዙ እኔ እንትኑ የለኝም። በጣም 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 በሚገርም ፊት ለፊታችን በማስተባበር ላይ ያለ እንግዲህ የነ አርቲስት ዳዊት እኔ በእውነቱ በጣም ነው የሚገርመኝ። ከዛ ጊዜ ጀምሮ ይህንን አገልግሎት በተፋጠነ በተቀላጠፈ ሁኔታ ልክ ደረጃውን ጠብቆ እንዲጠናቀቅ እነሱ ያሰቡት የእመቤታችንን ስም ጠርተን በታሪካዊቷ በጥንታዊቷ በዚች ቦታ ላይ ፕሮግራም እንደዚህ አይነት ለማሰባሰብ የገቢ ፕሮግራም አመቻችተን ባዶአችንን ልንመለስ እንዳንችል በጥናት ላይ ተመስርተን ሰፊ ጊዜ ወስደን እንስራ እያሉ አርቲስት ዳዊት ዳንኤል በእውነት የመጀመሪያ ፕሮግራሞችን ስናመቻች አብሮን የተገኘ ሰው ሌሊትም ቀንም እኛስ ካህናት አባቶች አንዳንዴ ሌሊትም ቀንም ሰዓታቱ ቅዳሴው ስላለ ሰዓቱ ይዛባል። የነሱ ግን ነገ ምን አይነት የሥራ ሰዓት እንደሆነ እናውቃለን። ከእኛ ጋር በእውነት በመሆን ላደረጉልን ነገር ሁሉ እኛ በአንደበት በእኛ አንደበት በእኛ ንግግርና ቃላት አይገለጽም። አሁን እንዳልኩትኝ እግዚአብሔር ይስጥልን። የሰንበት ትምህርት ቤት አገልጋዮቻችንም እንዳያቸዋቸው እንግዲህ የልማት ኮሚቴዎቹ እንደገለጥነው በጣም በብዙ ነገር እኛ በእውነቱ ምስጋናም ለማቅረብ ሀሳባችንን ለመግለጽ ብዙ ሞክረናል። እኛ ከጥንት ጀምሮ እዚች ያደግንባት ቤታችን ነን፣ እኛ ተቀባይ ነን ብለው ከራሳቸው ገንዘብ ከቤተሰቦቻቸው እያደራጁ ይህን ሁሉ ስራ በመስራት ላይ ያሉ ናቸውና እነሱንም እግዚአብሔር የሚያስቡትን ሀሳብ ሁሉ የተሳካ የተቃና ያድርግልን፣ መጨረሻቸውን ያሳምርልን። እንግዲህ ወደ ዋናው ወደ እኔ ሀሳብ አሁን ወደ መጨረሻው ሀሳብ ስንገባ መምህር የማርያም ወርቅ ይህንን ሁሉ የምናየውን ሚዲያዎችን በማስተባበር ኃላፊነት ይህንን ጉዳይ ስንጀምር ሙሉ ኃላፊነቱ አሁን እንዳለው በነፃ ሰው እንግዲህ በኮሜንት በተለያየ ምክንያት አስተያየት ሲሰጥ
ያላመነው አካል ቅናት ያደረበት ሰው በምን ምክንያት ሐሳብ እንደሚሰጥ እኛ አናቅም። ያ ሰው የኛ የእምነቱ ተከታይ ነው ወይ? ከልብ የሚቤታችን ፍቅር በልቡ አለ ወይ? ይህ ሰው እውነተኛ ነው ወይ ብለን አንልም። ከየት የሚምጣ ከየት የተቀደሰ ስራ በሚሰራ ሰው ለትልቅ ነገር ራሱን ሲያዘጋጅ ብዙ ፈተናዎች ውጣ ውረድ ይኖራል። እኛ እኮ ማንገልጠው ነገር አለ። ትናንትና መተን 3 ወር ሳይሞላን በምንሰጣቸው ሀሳቦች ይህንን ኃይል ለማሰባሰብ ለማደራጀት ስንሰራ የሚሰጠን ሀሳብ ብትንትናችን እንዲወጣና ተጠናክረን እንዳንቀጥል የሚያደርግ በርካታ ሀሳቦች ነበሩ። ያንን ሰንሰለት በጥሰን ነው ወደ ተቀደሰው ዓላማ አንዱ ነን ተደራጅተን የመጣ ነውና መምህር የማርያም ወርቅ እንግዲህ በጀት ተበጅቶ ነው እንዲህ አይነት ፕሮግራም እንደሚመቻች እንደምታውቁት ከ3 ከ4 ሚሊዮን ብር በላይ ነው ወጪ የሚወጣው። የኛ ግን ምንም አይነት ነገር በገዳሟ በእንጦጦ ሐመረኖ ቅድስት ኪዳነ ምሕረት አንድነት ገዳም ባዘጋጀነው ፕሮግራም ምንም አይነት ከገዳሙ ወጪ ሳናደርግ አስፈላጊ የሆኑ ወጪዎችን ብቻ የልማት ኮሚቴዎቹ እናቶዬ ነው ፊት ለፊታችን የምናየው ቢኒያም በእውነቱ ከምዕመናን ወገን ቀጥ ብለው በቆራጥነት ሚሊዮን እንግዲህ ሚሊዮን መጀመሪያ ላይ ገና ስንጀምር 1,300,000 በዕለቱ ብቻ በማስተባበር 500 ያመጣሉ፣ ከዚያም በላይ የሚያመጣሉ። ይሄንን ትልቁን ታሪካዊውን የጸበል ቦታ በማመቻቸት በማዘጋጀት ታሪካዊ ስራ የሰራ ነው። ስለዚህ ከነሱ ጋር በመሆን እነሱም እያወጡ በነፃ እንግዲህ የኪዳነ ምሕረትን ውለታዋን የምንመልስበት ምክንያት የለም ብለው በዚህ አጋጣሚ እነሱ ላደረጉት ለሰጡን ስጦታ ለከፈሉልን ሁሉ ዋጋ የሚያምኗት ወላዲተ አምላክ ኪዳነ ምሕረት በጸጋ ላይ ጸጋ በክብር ላይ ክብር ትስጥልን። መምህር የማርያም ወርቅ እንግዲህ እንደተባለው እንጦጦ ሐመረኖ ቅድስት ኪዳነ ምሕረት ገዳም ማስታወሻ እንዲሆን ልማት ኮሚቴው በእውነቱ ከገዳሙ ከአበው መነኮሳት ጋራ ካስተዳደሩ ጋራ በአጠቃላይ እኛ ስንሰራ እገሌ አይመለከተውም የሚለውን ሀሳብ ሁልጊዜ እኔ አልቀበልም። ያገባኛል የእውነት ስራ የሚሰራ ከሆነ አይመለከትህም አይባል። ያገባዋል ይመለከተኛል የሚሉትን አበው መነኮሳትን አንተ የቅዱሳን መንደር መኖሪያ ነሽና አሁን መነሳሳሽ እመቤቴ ስምሽን እጠራለሁ ይሻለኛል ብዬ ስምሽን እጠራለሁ ይሻለኛል ብዬ መዓዛሽ ይሁዳን ስምሽ ይጣፍጣል እመቤቴ ማርያም ጅማን ይመስላል መዓዛሽ ይሁዳን ስምሽ ይጣፍጣል እመቤቴ ማርያም ጅማን ይመስላል ከቤተ መቅደሱ ከዕጣኑ ሽታ መዓዛሽ አወደኝ ድንግልን ያለታ ሁሉም ይደሰታል ሳሊለነ ሲባል ላፍም ይጣፍጣል ማርያም ማርያም ሲባል ላፍም ይጣፍጣል ማርያም ማርያም ሲባል መዓዛሽ ይሁዳን ስምሽ ይጣፍጣል እመቤቴ ማርያም ጅማን ይመስላል መዓዛሽ ይሁዳን ስምሽ ይጣፍጣል እመቤቴ ማርያም ትንፍሺው ህሊናዬ ያንስን የፍቅርሽ መዓዛ
ሕይወቴ መድኃኒቴ አንቺው ነሽ እመብርሃን 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 የአቤል የዋሃት ስላችሁ እናንተ ማርያም ነው የምትሉት። እሺ የአቤል የዋሃት የኢዮብ ትዕግስት የኤልያስ መና የሙሴ ደመና የጸባቶ ዘሲና የተዋህዶ አለኝታ የዘካርያስ ደስታ የመነኮሳት ስንቅ የደካሞች ምርኩዝ የአርያም ንግሥት የፍቅር እመቤት የይስሐቅ መዓዛ የያዕቆብ መሰናል የነው መርከብ የሴም ቡራኬ ማኅደረ መለኮት ርግቤ የቤላ ያንቃዶ ሀቤኪ ምሳሎ ምስጋድ ወምስተ ሠራይ ኃጢአት እናት ሲሉሽ ድንግል ድንግል ሲሉሽ እናት ማር ሲሉሽ የምድር ያም ሲሉሽ የሰማይ የሰማዕታት አክሊላቸው የመላእክት እህታቸው የነቢያት ትንቢታቸው የነገሥታት ዘውዳቸው የቅዱሳን አገራቸው የሚልክያስ ንጽሕት አዳራሽ ኢሳይያስ ጽንስን ከድንግልና ጋር የተናገረልሽ ዳንኤል ያለ ሩካቤ መውለድን የመሰከረልሽ ፋራን የምትባይ የዕንባቆም ተራራ የተዘጋጀ ሕዝቅኤል ደጅ የታተመች ገነት የዕዝራ መሰንቆ ምዕራፈ ቅዱሳን መዝገበ ጸሎት ሰዓሊተ ምሕረት አቁራሪተ መዓት ንጽሐ ሥጋ ንጽሐ ነፍስ ንጽሐ ሕሊና አባ ሕርያቆስ ቅዱስ ኤፍሬም ቅዱስ ያሬድ አባ ጽጌ ድንግል ዮሐንስ አፈወርቅ ቅዱስ ደክስዮስ አወድሰው አመስግነው ዘምረው ጽፈው ተቀኝተው ያልጠገቡሽ የንጉሥ ክርስቶስ እናት የሊባኖስ ሙሽራ እቴ ሙሽራዬ የእንጦጦዋ ኪዳነ ምሕረት ሰቢነሽ ኪዳነ ምሕረት የሎዛዋ ማርያም የቂልጠዋ ማርያም 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 የራሳችን ዘውድ ማርያም በሏት። የራሳችን ዘውድ የፊታችን ነጸብራቅ የዓይናችን ርግብ የከንፈራችን ፍሬ የአንደበታችን ጥዑም ቃና የአንገታችን ሐብል የትከሻችን ማዕረግ የደረታችን ኒሻን የእጃችን አምባር የጣታችን ቀለበት የእግራችን መብራት የኑሯችን መቅረዝ የሕይወታችን ፋና ማረፊያችን ድንኳናችን አምባችን መጠጊያችን ከለላችን የመማፀኛ ከተማችን ከሞት ወደ ሕይወት ያለፍንብሽ መሻገሪያ ድልድያችን ጉድፍ ገመና በደል ኃጢአታችን የተሸፈነብሽ ምስጢር ማስቀመጫ ሙዳያችን ገጸ በረከቴ ገጸ በረከታችን ከአምላካችን ጋር የተነጋገርንብሽ ተነጋግረን የተግባባንብሽ ቋንቋ መግባቢያችን ማርያም 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 በሏት ሁላችሁ ማርያም 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 በሏት ማርያም 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 የግሸኗ ማርያም ማርያም በሉ የግሸኗ ማርያም የእንጦጦዋ ማርያም የአክሱሟ ማርያም የሎዛዋ ማርያም የናዝሬቷ ማርያም የቡታጅራዋ ማርያም የሆሳዕናዋ ማርያም ሰሚነሽ ማርያም የእንጦጦዋ ኪዳነ ምሕረት ማርያም 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 አሰኝተነው ቅር ያለ አመክንዮ ቢወደን በፍቅር ቀኙ ያለው ልጁን በኪሩቤል መንበር ላከው እንዲሸከም የኛን የሞት ቀንበር ግና ተሽቀዳድመው እንደ በግ ለማረድ ሰይፍ ይዘው ጠበቁት ወገኖቹ ውረድ ጽድቁ ሆኖ በደል በሐሰት ተከሶ ቆመ በአደባባይ ቀይ ግምጃ ለብሶ እስከ ቀራንዮ ከዛ ሊቶስ ጥራ እንዴት እንግለጸው ያየውን መከራ ጉባጣም ያቀና አቅምን አድሶ መስቀል ተሸከመ ሄደ አጎንብሶ የዲያብሎስ መውጊያ ለአዳም እንዲነቀል ተቸንክሩ አለ ክርስቶስ በመስቀል እኛ እንዳንጠራ በግፍ በኩነኔ እርሱ ተቆጠረ እንደ አረመኔ እኛ እንዳንቀምስ መራራውን ሞትን እርሱ ተጎነጨ ቁምጣጣ ሐሞትን
በመስቀል ላይ ሞቶ ተቤዠን በደሙ አሁን ገና ገባን የፍቅር ትርጉሙ። ያለውን አይደለም ተርፎ ከሞላለት ራስን መስጠት ነው ለካስ ፍቅር ማለት። ለግጥሙ ባለቤት ለአቤል ታደሰ ምስጋናችን ያቀርብን። ከመጋቢት 11 እስከ መጋቢት 13 2018 ከምሽቱ 1 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት 10 ሰዓት ብፁዕ አባታችንና የብፁዕ አባታችን አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እንደዚሁም መላከ አሜን ቆሞስ አባ ገብረ ሥላሴ ይርሳው የእንጦጦ ሐመረ ኖህ ኪዳነ ምሕረት አንድነት ገዳም ዋና አበምኔት ማህበረ መነኮሳት መምህራን፣ ዘማሪያን፣ የኪነ ጥበብ ባለሙያዎች፣ ሰንበት ትምህርት ቤቶችና አጠቃላይ ምዕመናን በዓለም ላይ ያሉት በተከታተሉትና በታደሙበት የገቢ ማሰባሰቢያ መርሃ ግብር የሚከተለው ገንዘብ ተሰብስቧል። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የገቢ ማሰባሰቢያ በ3 ቀን ሪከርድ የሰበረና የመጀመሪያ ሆኖ ተመዝግቧል ማለት ነው። እንነግራችኋለን። ሁላችሁም አጨብጭቡ፣ አመስግኑ። እንጦጦ ኪዳነ ምሕረት ገዳም አትለምንም፣ ከለመነች ደግሞ እንደዚህ ሪከርድ ሰብራ ከፍ አድርጋው ታጠናቅቀዋለች ማለት ነው። 100 ሚሊዮኑ እነሱ እንደነገሩት በዚህ ሳምንት የሚገባ ነው። 20 ሚሊዮኑ በዚህ ሳምንት ውስጥ የሚገባ ነው። ሌሎ 4 ሚሊዮንም በዚህ ሳምንት የሚገባ ነው። 124 ሚሊዮን ሲደመር 15 ሚሊዮን 139 ሚሊዮን ብር ካሽ ባንክ እንደገባ ቆጥራችሁ 139 ሚሊዮን ባንክ የገባ በሉት። አጨብጭቧ። ያ ማለት ግን 100 ሚሊዮኑ እነሱ እንደነገሩኝ ወዲያውን አስገባለሁ ስላለ እሱን ታሳቢ ያድርጉት ማለት ነው። በአጠቃላይ እነዚህን ብሮች ስንጨምር በግርድፉ ነው የተሰራው። በግርድፉ ነው። ከዛ በላይ ሊሆን ይችላል። እስከ 200 ሚሊዮን ይሆናል። በጣም ተቻኩለው ነው የሰሩትና 170 ሚሊዮን ብር ነው የሚያሳየው ለጊዜው ማለት ነው። በግርድፉና በችኮላ ስለተሰራ ነው እንጂ 100 ሚሊዮን እና 20 ሚሊዮን 4 ሚሊዮን 124 ሚሊዮን እንኳን እዚሁ አካባቢ ያለቀ ጉዳይ ነው። ነገር ግን ሰዓት፣ ጊዜ፣ ደቂቃ አልሰጠናቸውም። በመላው ዓለም የምትከታተሉ ኦርቶዶክሳውያን በአጠቃላይ እንደምትሰሙት ነው። ሚዲያ ስለሆነ በሚገባ ስሙ። ደቂቃ ስለሌለ በግርድፉ የተደመረ ነው። በአጠቃላይ 170 ሚሊዮን ብር ብላችሁ በግርድፉ የያዙት። ይሄ ሁሉ ብር ግን ካልገባ ምንም ትርጉም የለውም። ህንፃውን መሰራት አይችልም። ስለዚህ ወንድማችንም ቶሎ ብሩን እንዲገባ አድርገው፣ ገዳሙም ቶሎ ብሩ እንዲገባ አድርጉ፣ መነኮሳቱም እንዲገባ አድርጉ፣ ቃል የገባችሁም ሁላችሁም እንዲገባ አድርጉ ማለት ነው። በነገሮች ሁሉ እየረዳን የአባቶቻችን አምላክ እንጦጦ ሐመረ ኖህ ኪዳነ ምሕረት ገዳም ይህንን አድርጋለች። በአጠቃላይ 139 ሚሊዮን ብር ከ100 ሚሊዮኑ ከዱባዩ ጋር የተረጋገጠ ነው። አጨብጭቡ ልበሉ።
ከሌሎችም ጨምሮ ደግሞ ወደ 170 ሚሊዮን ብር ነው። በአጠቃላይ እግዚአብሔርን አመስግኑ፣ እልል በሉ፣ እግዚአብሔርን አመስግኑ። በአጠቃላይ 139 ሚሊዮን ብር ከ100 ሚሊዮኑ ከዱባዩ ጋር የተረጋገጠ ነው። አጨብጭቡ፣ እልል በሉ። ከሌሎችም ጨምሮ ደግሞ ወደ 170 ሚሊዮን ብር ነው። በአጠቃላይ እግዚአብሔርን አመስግኑ፣ እልል በሉ፣ እግዚአብሔርን አመስግኑ። ቢያንስ እንኳን ማስታወሻ እንዲሆን የልማት ኮሚቴው ያመረኖ ቅድስት ኪዳነ ምሕረት አንድነት ገዳም መነኮሳቱ በሙሉ ተሰባስበው ይህንን ማስታወሻ እንዲሆን ለበረከት ቀርቧል። እልል ብላችሁ ትቀበሉልን በታላቅ አክብሮትና ትሕትና እንጠይቃለን። መምህር የማርያም ወርቅ ያልብስልን። በእውነቱ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። የእመቤታችን ስዕል ነው። ይህ የእመቤታችን የቅድስት ድንግል ማርያም እንደምታዩት ስዕል ነው። እግዚአብሔር በዕድሜ በጸጋ ይጠብቅልን። እልልታ 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 ያስፈልጋል።